ብለው ኑሮ ጀመሩ በሐላሉ ኒካህ አሰሩ ተጣመሩ ሰርጋቸው ጎላ ነቢ ያ ሰይዲ ያ ረሱላህ ነቢ ያ ረሱል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ የቲክቶክ አካውንቴንና ዩቲዩቤን ተከታታዮች እንግዲህ ሰብስክራይብ እና ፎሎ አድርጉ፣ ሹክራን እያልኩኝ ላይክ ማድረጉት ሼር አድርጉት፣ ጠቃሚ ነው። እነዚህም ምን ይላሉ? አሁን ለዚህ የሀገር ባህል ልብስ ለብሰው ሴቶችም ነገሩ ቀስ በቀስ እኮ መቀላቀል ነው፣ ወደዛ ብለዋል። ያ ደግሞ አዲሱ ማፊያ ነው፣ ጃሂል ነው በጣም ለጫት የሚሞግት ምን አለበት ቢቃም በአደብ ምሎ እንትን የሚል ነው። ቀብርም ከዚህ በፊትም ስለ ቀብሮች ምናምን ይጠቅማሉ ሸሊላህ ምናምን የሚል ዋና ነው። አሁን እንዲህ ብሎ መጣ። በጣም ጃሂል ነው፣ ከጃሂል ነው። በየሰርጉ እየተጃጃላችሁ ብራችሁን ከመበላት ይልቅ ምን የምታመጡት ጥቅም የለም። በአላህና በረሱል እያመጻችሁ አንድ ብራችሁን በሐራም በሽርክ አባክናችሁ አላህና ረሱል አምጻችሁ የምታገኙት ምንም የለም። ሱና አይደለም ይሄ። እስኪ ወደ እንሂድ ወደ ሆዝቤዲ ኢና ሊላሂ ወኢና ኢለይሂ ራጂዑን። በሰርግም ያምጻሉ። ቀደም ብዬ እንደነገርኳችሁ ምን ያሉ አንድ ብለው ኑሮ ጀመሩ። ነቢ ናቸው። አንድ ብለው ኑሮ የጀመሩ አንድ ብለው ኑሮ ጀመሩ። ነቢ አያቱ በሐላሉ ኒካህ አሰሩ። ነቢ ናቸው። ኒካህ እያሰሩ ያሉ ሙሽሮች አያችሁ። ግጥም ሙሽሮች ወይም እገሌና እገሊት ቢባል ጥሩ ነው። ግጥሙ ነቢ አይደለም እያገቡ ነቢ ተቀባይ ያረጓቸው። አንድ ብለው ኒካህ አሰሩ ነቢ፣ አንድ ብለው ኑሮ ጀመሩ ነቢ፣ በሐላሉ ኒካህ አሰሩ ነቢ አይደለም ኒካህ ያሰሩ እኮ እሰሩ ብለው አዘዙ ሞቱ እንጂ የሞተ ሰው ኒካህ ያስራል? ደንቆሮ ጃሂል። አያችሁ። ተረዱኝ በደንብ በጥልቅ ስለምገመግም ነው። እኔ ከተሳሳትኩኝ በኮሜንት አሳውቁኝ፣ በቲክቶክም በዩቲዩብም በሁለቱም። ስለዚህ ነቢ ረሱል እያሉ መሀል ላይ ሁዝ ቢየዲ ያ ረሱላህ ደግሞ ይላሉ። በእጄን ያዞኝ። እንዴት ነው እጅ የሚይዙ ረሱል ሰለላሁ ዐለይሂ ወሰለም? ይሄ ነው ማመጽ ማለት፣ ድንበር ማለፍ ማለት። አሁን ከመዲና ከቀብር ተነስተው እጅ ይጨብጣሉ? ወላሂ አይጨብጡም፣ አይይዙህም። እጄን ያዞኝ ምን ሆና ነው የሚይዙ?